ርቀቱ በስተቀኝ በኩል ሌላ አንደኛው ወንበዴ ተሰቅሏል እና በግራ በኩል የተሰቀለ ወንበዴ አጠገቡ ስላለው ስለ ኢየሱስ ክርስቶስ ያየውና የሚለው ነገር አለው። በዛ በኩል ያለው ወንበዴ ይሄንኑ ኢየሱስ ክርስቶስን አይቶ የሚለው ነገር አለው። እነሱም ልክ እንደሱ ተሰቅለዋል። የነሱን መሰቀል የሱ መሰቀል ሸፈነባቸው። እነሱ የተሰቀሉ እስከማይመስል ከሰቃዮቹ እኩል ተሰቃዮቹም አብረው ስለሱ ነው የሚያወሩ እና ኢየሱስ አጠገብ መሞት በእውነት ሞታችሁን ፍሩሽ ነው የሚያደርገው። እሱ ይውጠዋል። እንኳን ቆሞ ሞቶ ራሱ ይሸፍናል። በጣም ከባድ ነው ኢየሱስ እና እሱ አጠገብ ስለሞቱ እነሱ ቲፎዞ አድናቂ አጡ። ቤተሰቦቻቸው በሙሉ እሱን ነው የሚያዩት። እነሱን ማየት አልቻሉም። ተሰቃዩ ራሱ እንደዚህ ተሰቅሎ እንግዲያውም በእውነት ነው የምላችሁ ያውም ይሄ እንደዚህ እዚህ እንደነ ቦታ ላይ መሰቀል ምን ያህል ያማል ብዬ ማንንም አልጠይቅም። እዚህ ተሰቅሎ የሚያውቅ ስለሌለ አይደል? በጣም ያማል ከማለት በላይ ምንም ልትሉኝ አትችሉም። እና እጃቸውን ቀኝና ግራ እጃቸውን በሚስማር እንጨት ላይ ሰርስረው ቸንክረዋቸዋል። ሁለት እግራቸውን አነባብረው ቸንክረዋቸዋል። ይሄንን ሁሉ ሲያደርጉ ማደንዘዣ እጃቸው ላይም ሰውነታቸውም ላይ የለም፣ ተገርፈዋል። አነስቴዥያ የለውም። አስቡት እንግዲህ እጅን መዳፍ ላይ አይደለም አይደል? አይሁዳውያን አጥንት መካከል ነው ሰንጥቀው፣ ሮማውያኑ አጥንት መካከል ነው ሰንጥቀው የሚያረጉት። በጣም ከባድ ነው ህመሙ። ደም ይፈሳል ያለማቋረጥ። የደም ቧንቧ ላይ ስለሆነ የሚወጉት ደም ያለማቋረጥ ይፈሳል። ሰውየውን እነሱ እንኳን ባይገሉ ተሰቃይቶ ይሞታል። ደሙ አልቆ መሞቱ አይቀርም። በጣም መግለጥ ከሚቻል በላይ መከራ ላይ ሆነው አጠገባቸው ያለውን ኢየሱስን ግን ያዩት ነው እና በዚህ በስተግራ በኩል የተሰቀለ ወንበዴ ተሰቅሎ ዞሮ አየውና አንተ ክርስቶስ ከሆንክ ራስንም እኛንም አድነንና አምናለሁ አለው። እንግዲህ መጽሐፍ እንደሚናገር አመነበት አይደለም የሚለው ሰደበው ነው የሚለው። እንደዚህ ብሎ ሰደበው። አንተ ክርስቶስ ነኝ ተሌለ እንዲህ አለው። ምጸት ነው ማለት ነው። ክርስቶስ ነኝ ስትል እኮ ሰምተን ነበር። ሰው እዛ ብሉይ ኪዳን ጭንቅላቱ ላይ ዘይት ተደፍቶበት ሀገር ያድናል። አንተ ከሰማይ ተቀብቼ ነው ብለህ መስቀል ላይ የሞትክ ነው። ተቀብተህ ከሆነ እስቲ ውረድ እኛንም አውርደንና ልመና አለው። እንግዲህ ዘለኮ ወረድክ ማለት ቀላል አይደለም አይደል? ዝም ብሎ ከዛች መስቀል ላይ መውረድ አይደለም። የሮም መንግስትን መገልበጥ አለበት። ከዛ መስቀል ላይ ከወረደ የሮም ወታደሮች አሉ ፊቱ እና የአይሁድንም የሴኔቱን ሪሊጂየስ የሆነውን ሶሳይቲ መቀየር መቻል አለበት። ዝም ብሎ አይወረድም። ሰውየው የነገረው ያለው ሃይማኖታዊ ፖለቲካዊ ሁሉንም ነገር ነው እያወራ። ከወረድ ካለው ካሸነፍካቸውና እኛንም ካወረድከን አምናለሁ ሲለው ዝም አለው ኢየሱስ። በስተቀኝ በኩል ያለው ሰውዬ ደግሞ ይሄንኑ ኢየሱስ በተመሳሳይ ርቀት ሆኖ አየውና እንደተሰቀልክ አምናለሁ። አንዱ ወርደ ልመናለሁ፣ ሌላኛው ተሰቅለ አምናለሁ እና አንዱ ባየው ሲኦል ገባ፣ አንዱ ባየው ሰማይ ገባ። የተሰቀለው ክርስቶስን መመልከት ዘላለማችሁ ነው የሚወስነው። መስቀል ላይ የተሰቀለውን ኢየሱስን አይተህ ጉንፋን አይደለም የሚለቅ የዘላለም ሞት ነው ተላይ ላይ የሚሰበር። ስለዚህ እግዚአብሔር የሰውን ዘላለም የወሰነው አንድ ልጁን መስቀል ላይ ሰቅሎ ነው። ስለዚህ እዚህ ቤት የተሰቀለው ክርስቶስ ሲባል ዘላለማችን ነው። ሰምታችሁ የ40 ደቂቃ ስብከት አይደለም፣ የዘላለም ህይወት ነው። የሆነ ሰው በጣም አስደናቂ በሆነ አይነት መንገድ ስለተናገረ አይደለም የተቀበልነው፣ ህይወት ሆኖ ውስጣችን ገብቷል እና እግዚአብሔር የመጨረሻ ብርሃን፣ የመጨረሻ መገለጥ፣ የመጨረሻ ማብራሪያ፣ የመጨረሻ ማዳኛ ነው አጠገባቸው የሰቀለው እና ይሄ ኢየሱስ በቁም አልሰማ ሲሉት ሞታቸው ድረስ ተከተላቸው እና ቆሞ ሲያወራ ያውቁታል። አብረው ነበሩ። በሩቅም ቢሆን ሰምተዋል። አይሁዳዊ ወንበዴዎች ናቸው። እነሱ የኖሩበት አካባቢ ነው ኢየሱስ ቆሞ የሚሰብከው። ቆሞ ሲሰብክ አልሰማ ሲሉ ሞታቸው ድረስ ተከተላቸው እና አንዱ ባየው እንዳልኳችሁ ሰማይ፣ አንዱ ባየው ደግሞ እና የተሰቀለውን ክርስቶስን ቤት ሰቅሎ ታዩታል። በግራና በቀኝ ነው ያሉት። ያኛው በዛ በኩል ያለው ሲሳደብ፣ ይሄ በቀኝ በኩል ሆኖ መሃላቸው እሱ ዝም ብሏል። እነሱ ናቸው እንደዚህ የሚያወሩት። አንተ አለው ይሄም እኮ ተሰቅሏል። አቤት ሲለው እግዚአብሔርን አትፈራም? እግዚአብሔርን አትፈራውም? እኛ ስላደረግነው ነገር ነው። ምን ማለት ነው? እኔን በመስቀላቸው እነዚህ ሰዎች ኃጢአተኞች አይደሉም። ለምን? ይገባኛል፣ የሰራው ስራ ይገባናል። እኛ ስላደረግነው ነው። ይህ ሰው አለው ኢየሱስ የነበረበት እድሜ ለማመን የሚመቻል 33 ዓመቱ ቬሪ ያንግ 33 ዓመቱ። በ33 ዓመት አርጊው ለማድረግ አይመችም። ማቹር አላረገም ነው የሚባለው። ሰው ገና ነው እንዴ መጠጥ ይበል ነበር። የ33 ዓመት ቀጥሎስ የተሰቀለ ደሙ ፈሶ ያለቀ አባቴ ምን ነው ተወከይ ሲል ሊረዳው የሚመጣ አባት የለውም። አባቱ ትቶታል፣ አይመጣም፣ ጸጥ አለው። እስቲ ኤልያስ ከመጣና ከረዳው እና ያለን ሲባል ምንም የለም የሚረዳው። ቀጥሎስ ሊቀ ካህናት እጃቸው ላይ ጥቅልል ይዘው ነው እየሰቀሉት ያሉት። ሞቱ አሳማኝ እኮ ነው፣ መሞት አለበት ብለህ የምትረግመው መሞት ነው የሞተው። ያኛው ካርናል ነው፣ መሳደቡ ልክ ነው። ይሄኛው መንፈስ ቅዱስ ረዳው። ወዲያው እንደዚህ ያለ አይቶት ስሙኝ፣ ይሄም ተቸንክሯል። ምናልባት ጎን ለጎን ብታቆማቸው ይሄ ትልቅ ሰው ሊሆን ይችላል። እድሜ የኢየሱስን እድሜ ያህል እኮ ሌባ ሊሆን ይችላል። 30 ዓመት እኮ ሰርቆ ሊሆን ይችላል። ግን እንደዚህ እያየው በሙሉ አይኑ ማየት አልቻለም። በሙሉ አይኑ ለምን መሰራች? የጠራበት አጠራር ነው። ጌታ ሆይ። ጌታ የሚለው ቃል ሰር አይደለም፣ ሎርድ ነው። ኖርማሊ ሎርድም ብቻ አይደለም፣ ኩሪዮስ የሚለው የግሪክ ቃል እኛን ለማዳን ከሰማይ የመጣህ
ኖርማል የቄሳር ቤት አይደለም አለው። እኛን ለማዳን ከሰማይ ነው የመጣው። ኩሪዮስ ምን ማለት ነው? የ33 ዓመት ተኩል ወጣት አይደለም፣ ከላይ መጥተህ ነው አለው። ጌታ ሆይ አለውና ስሙኝ አለው፣ በመንግስት ስትመለስ አስቢ። ምን ማለት ነው? ከዚህ መስቀል ላይ ዘለህ አትወርድም አለው። ትሞታለህ፣ ከዛስ ትቀበራለህ፣ ከዛስ ትነሳለህ፣ ከዛስ ትሄዳለህ፣ ግን በመንግስት ትመለሳለህ። ስሙኝ፣ ከሞተበት እስከሚመጣበት ነው የገባው። አንተ ሰው መስቀል ላይ ሆኖ እንዲሁ በ30 ደቂቃ ከክሩሲፊክሽን ጀምረ እስከ ግሎሪፊኬሽን ይታያል። ተሰቅለለት ሰው እንደዚህ እያየ በደም የተጨማለቀ ፊቱን እያየ በሙሉ ድምቀት እንደሚያበራ ፀሐይ የሆነ ፊት ይታየዋል። ነግሰህ ትመጣለህ አለ። እኔ ክሪሚናል ነኝ፣ አንተ ኪንግ ነህ አለ። አንተ ወንጀለኛ አይደለም፣ ንጉስ። ሁሉም ወንጀለኛ ሲል አይደለም አለ። አይደለም፣ ስትመጣ መንግስት ይዘህ ነው የምትመጣው አለ። ያኔ ስትመለስ አለው፣ ያኔ ስትመጣ እንዳትረሳኛል። ዛሬ አድነኝ አይደለም ያለው፣ የዛን ቀን አደራ። ምን ማለት መሰለህ? ሰከንድ ካሚንግ ላይ ሙታን ሁሉ እንደሚነሱ ገብቶታል። እባክህ እንዳትረሳኝ ሲለው ኢየሱስ ምንድን ነው ያለው? ዞር ብሎ አንተ ስም ዛሬ እልሃለሁ ከኔ ጋር በገነት ትሆናለህ አለው። ያው ዛሬ በገነት ትሆናለህ ብቻ አይደለም አይደለ? የግሪክ ኮንስትራክሽኑ ዛሬ ልንገርህ አለው። ከኔ ጋር ምን ማለት ነው? እርግጠኛ ሆናል። ስመጣ ትነሳለህ። አድነኝ ያለው ድነሃል አለው። ገብተሃል አለው። የኢየሱስ ሞት ማዳን የጀመረው የሞተ ቀን ነው። ኢየሱስ ለማዳን 10 ዓመት አልቆየም። እየሞተ አጠገቡ የዘላለም ሕይወት ሰው ያገኛል። እየተሰቀለ ሰው አዳን። አጠገቡ ይዞት ሄደ። ሰውየው ፊት ለፊቱ ላይ ከሰቃዮቹ መካከል የሮም ወታደር የነበረው 100 አለቃው በእርግጥ አለ የእግዚአብሔር ልጅ ነበር አለ። መንፈስ ቅዱስ የዘላለም ሕይወት ለሰዎች ማደል ጀመረ። ስሙኝ፣ ኢየሱስን ትቶት ሰዎች እያዳነ ነበር። ምነው ተውከኝ እያለው አጠገቡ ሕይወት ይሰጣል። እሱን ትቶት ኢየሱስ ሲወለድ አጠገባችን የሆነው ሲሞት ነው ውስጣችን የገባው። አማኑኤል ብለን እግዚአብሔር ከኛ ጋር ያለው ሲወለድ ነው። ሲሞት እግዚአብሔር በእኛ ውስጥ ነው ያለው። ክብር ለኢየሱስ ይሁን። ስለዚህ የተሰቀለው ክርስቶስ የዘላለም ሕይወት ይሰጣል። ስለዚህ እናንተ ጊዜ ስታገኙ 1 ቆሮንቶስ ምዕራፍ 1 ቁጥር 18 አንብቡ። ከቁጥር 18 ጀምራችሁ በሙሉ አንብቡት ጊዜ ስታገኙ። የመስቀሉ ቃል የሚለው ማለት ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምናምን የእግዚአብሔር ኃይል። የመስቀሉ ቃል ማለት የተሰቀለው ክርስቶስ ማለት አይደለም። ትርጉሙ ሆሎጎስ የሚለው the doctrine of the cross። የተሰቀለውን ኢየሱስን ጳውሎስ በአይን አያውቀውም። የተሰቀለውን ኢየሱስን ግን በራእይ በመንፈስ ብርሃን ውስጥ ያየውና ከተሰቀለው ከኢየሱስ ላይ ዶክትሪን ድራይቭ አረገ። የሚያስተምረው ወንጌል አገኘ ከኢየሱስ ላይ። የመስቀሉ ቃል የሚለው ወንጌል አገኘዋል። ጳውሎስ የምሰብከው ወንጌል አገኘዋል። እስጢፋኖስ የተሰቀለውን ኢየሱስን በመንፈስ ተመልክቶ የህይወት አቋም አወጣ ከኢየሱስ ላይ። ኢየሱስ ሲሞት ያላትን እስጢፋኖስ በድንጋይ እየተወገረ አለው። የሚያደርጉትን አያውቁም። ፊልጶስ ስለ ኢየሱስ ለመናገር 700 ዓመት ወደ ኋላ ሄዶ ከኢሳይያስ 53 ጀምሮ ለኢትዮጵያዊው ጃንደረባ ስለ ኢየሱስ ክርስቶስ ሞት፣ መከራ፣ ሞት፣ መቀበርና መነሳት ሰበከ። የተሰቀለውን ክርስቶስን በየት በኩል ታዩታላችሁ? ስብከታችን፣ መዝሙራችን ኃይሉን ለማዳን ነው። ኢየሱስ ይሄ አገረ ገዢው አስገባውና እንደዚህ ያለ ሊቀ ካህኑ አስገባውና እንደዚህ ያለ በእነዚህ ሁሉ ጊዜያት ምንድነው ስታስተምር የቆየኸዋል? ነበር እኮ ለምን ትጠይቀኛለህ አለ። ይሄ ሁሉ ህዝብ ሲማር አልነበረም እንዴ? አሁን እነሱ ለምን አጠይቃቸውም ሲለው መጽሐፍ እንዲላል ስሙ። የሊቀ ካህኑ ኖሌ ኢየሱስን በጥፊ መታ። በጥፊ ሲመታው እንደዚህ ያለ ኢየሱስ በትህትና ለምንድን ነው በጥፊ መታኝ? ሎሌው እንደዚህ ያለ ስሙ ራሱ አልተጠቀሰም። ሰው እንዲህ ያለው ለሊቀ ካህን እንደዚህ ይመለሳል እንዴ ሲለው ኢየሱስ እንደዚህ ያለው በንግግሬ ስህተት አለ ይሆን? ተሳስቶ የማያውቅ አምላክ ልክ ሆኖ የማያውቀውን ሰውዬ ነው የሚጠይቀው። ይሄ ሰውዬ ከተወለደ ጀምሮ ልክ ሆኖ አያውቅም። ይሄ ደግሞ ለዘላለም ተሳስቶ አያውቅም። አንተ ፍትህ እንደዚህ ልክ ነው? ከጻድቁ ወደ ኃጢአተኛው ሄደ። ተሳስቼ ይሆን? ይሄ ሰውዬ ሐዋርያ ሥራ ላይ ጌታን ተቀብሎ ከሆነ ወደፊት ማንን በጥፊ እንደመታ የገባው ቀን ከማጋ እንደዚህ አይነት የጽድቅ ወሬ እንዳወራ የገባው ቀን መቼስ ንስሐ ገብቶም አይጠግብም። ጥፊ ዱላ አይደለም፣ ንቀት ነው። በጥፊ ሲመታ ሰው ዱላ አይደለም፣ እያዋረደው። ክብር ለኢየሱስ። አገረ ገዢው ወደ ጲላጦስ ወሰዱት አለ። ጲላጦስ ጋር ሄደ፣ አየው።
ሲያየው የኔ ግዛት አለ። ሄሮድስ ጋር ወሰዱት። እንደዚህ አሰቃይተው ሊገሉት ማለት ነው። ሄሮድስ አየውና የአይሁድ ንጉሥ ነህ እንዴ? ልብሰ መንግስቱን አወለቀ ይላል። ሄሮድስ ካባውን አወለቀና ኢየሱስን አለበሰው። አለበሱት። እንዴት አይነት ሳይኮሎጂካሊ ሰው በቁም ነው የሚሞተው። አለበሰውና ልብሰ መንግስቱን ንጉሥ ነኝ ስላለ እኮ ነው። አለበሰውና ግረፉት አላቸው። ልብሰ መንግስት